የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በሪዮ ዲ ጄኔሮ እየተካሄደ ካለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከብራዚልና ከሩሲያ የውጭ ጉዳይ ሚኒስትሮች ጋር የሁለትዮሽ ውይይት አካሂደዋል። ዶክተር ጌዲዮን ከብራዚሉ የውጭ ጉዳይ ሚኒስትር ማውሮ ቬራ ጋር ባደረጉት ውይይት ብራዚል በብሪክስ የወቅቱ ፕሬዝዳንትነቷ የጀመረችውን ስራ በማድነቅ ኢትዮጵያ ብራዚል ላስቀመጠቻቸው የብሪክስ የትኩረት አቅጣጫዎች ድጋፍ እንደምታደርግ ገልጸዋል። ሚኒስትሮቹ በግብርና ማምረቻ፣ በዓለም አቀፍ ተቋማት አስተዳደራዊ ማሻሻያዎች፣ በኤነርጂ ሽግግርና በሌሎች የጋራ ጉዳዮች ዙሪያ መክረዋል። ዶክተር ጌዲዮን ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ባደረጉት የሁለትዮሽ ውይይት የሁለቱን ሀገራት ግንኙነት የጋራ ጠቃሚነትን መርህ ባደረገ መልኩ ወደ ላቀ ደረጃ ማሸጋገር በሚቻልባቸው ጉዳዮች ዙሪያም መክረዋል። ሚኒስትሩ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት ተጨባጭ በሆነ የትብብር መስኮች ለማጠናከር ቁርጠኛ መሆኗንም ገልጸዋል። ኢትዮጵያና ቻይና በብሪክስ ማዕቀፍ ውስጥ ያለውን ትብብር ለማጠናከር ያላቸውን ቁርጠኝነትም አረጋግጠዋል። በተመሳሳይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በሪዮ ዲ ጄኔሮ ከተካሄደው የመጀመሪያው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከቻይና አቻቸው ዋንግ ዩ ጋርም ተወያይተዋል። ሁለቱ ወገኖች በውይይታቸው የኢትዮጵያና ቻይና በሁኔታዎች የማይለዋወጥ ስትራቴጂካዊ አጋርነት ላይ በማተኮር በሁለትዮሽና ባለ ብዙ ወገን ጉዳዮች ላይ መክረዋል። በዚህ ጉዳይ ላይ እንግዲህ ሁለት እንግዶችን ጋብዘን ውይይት እናደርጋለን። የመጀመሪያው እንግዳችን በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ ከብራዚል ሪዮ ዲ ጄኔሮ በቀጥታ መስመር ላይ ይገኛሉ። በጣም አመሰግናለሁ አምባሳደር። እንደዚሁም ደግሞ የምጣኔ ሀብት ምሁሩ ዶክተር ቆስጠንጢኖስ በርሄም እንደዚሁ በቀጥታ መስመራችን ላይ ይገኛሉ። ሁለቱንም እንግዶችን በጣም አመሰግናለሁ። አምባሳደር ከእርሶ ልጀምር። እዛው ጉባኤውንም እየተካፈሉ ስለሆነ ያለውን ድባብ ይነግሩናል። በብራዚል እየተካሄደ ያለው የብሪክስ አባል አገራት የውጭ ጉዳይ ሚኒስትሮች ስብሰባ ምን ጉዳዮች ላይ መክራል ተብሎ ይጠበቃል? ምንስ ውጤት ነው የሚጠበቀው? እንደምን አመሻችሁ። አመሰግናለሁ። እንደጠቀስከው በብራዚል የፕሬዝዳንትነት ወቅት የመጀመሪያው የውጭ ጉዳይ ሚኒስትሮች ስብሰባ ከትላንት ጀምሮ በሪዮ ደ ጄኔሮ ተካሂዶ ይገኛል። በክቡር የውጭ ጉዳይ ሚኒስትራችን የተመራ የኢትዮጵያ የልዑካን ቡድንም በዚህ ስብሰባ ላይ እየሳተፈ ይገኛል። ይገኛል። አንደኛው እንደሚታወቀው አሁን ያለንበት ዓለም አቀፍ ሁኔታ ዓለም ጦርነት ወዲህ አስቸጋሪ እንደሆነ ይታወቃል። ስለዚህ በዚህ አስቸጋሪ ወቅት የብሪክስ እና ምን ሊሆን ይገባል በሚል የውጭ ጉዳይ ሚኒስትሮቹ እጅግ ከፍተኛ ትኩረት አድርገው የተመካከሩበት ጉዳይ ነው። ሁለተኛው ጉዳይ ይህንን አስቸጋሪ ድባብ ለመለወጥና የተሻለ የትብብር ማዕቀፍ ለመፍጠር እንዲቻል የተሻሻለ የሆነ ስርዓት የባለ ብዙ ወገን ዲሲ ሊኖር ይገባል በሚልም የውጭ ጉዳይ ሚኒስትሮች። ስለዚህ በአጠቃላይ ስንመለከተው ትልቁ ትኩረቱ ብሪክስ የመፍትሄ መድረክ ነው። ብሪክስ ዘላቂ ልማትና ሁሉም ሊሳተፉበት የሚገባ የጋራ የሚመራት ጉዳይ የሚዘክር መድረክ ነው። በዚህ አስቸጋሪ በሆነው ዓለም አቀፍ ውስጥ ብሪክስ የታዳጊ ሀገሮችን ጥቅም ባስተመልኩ ድም በጋራ እንሰማል በሚል በጋራ የውጭ ጉዳይ የሚመካከሩበት ነው። ሁለተኛው እዚህ ላይ ማንሳት የሚያስፈልገው ብሪክስ አባል ሀገራት ባሻገር ይህ የውጭ ጉዳይ ሚኒስትሮች የብሪክስ ስብሰባ በሁለተኛው ቀን የብሪክስ አጋር አገሮች ተደርገው በብሪክስ አባልነት ውስጥ ጠይቀው የነበሩ ናቸው። ነገር ግን በካዛን በተወሰነው ውሳኔ መሰረት በአጋርነት የገቡ 9 ሀገሮችም እንደዚሁ በስብሰባ ይበት ነው። ይሄ እንግዲህ ኤክስፓንድድ የምንለው ብሪክስ እኛን ጨምሮ በጆሃንስበርጉ ስብሰባ ከተወሰነ ወዲህ የካዛኑን ጉባኤ አስከትሎ ለመጀመሪያ ጊዜ የብሪክስ ሀገሮች ወይም
አጋር ሀገሮች በት ሰፊ ምክክር ተደርጓል። በዚህም በተመሳሳይ ያነሱት ነጥብ የዓለም አቀፍ ሁኔታው ሀገሮች የተመቸ እንዲሆን በጋራ ምን መስራት አለብን በሚሉ ጉዳዮች ላይ ጥልቅ ምክክር የተደረገበት ነው። በሰላምና የደህንነት ጉዳዮች፣ በኢኮኖሚ፣ በፋይናንስ እና በንግድ ጉዳዮች፣ በአርቲፊሻል ኢንተለጀንስ፣ በሌሎችም ለልማት ወሳኝ በሆኑ ጉዳዮች በጋራ መስራት ይገባል። የዓለም አቀፍ ትብብር፣ የዓለም አቀፍ የብዙ ወገን ዲፕሎማሲ የተባበሩት መንግስታት ድርጅትን ማዕከል አድርጎ ተጠናክሮና ሪፎርምድ ሆኖ ተሻሽሎ የታዳጊ ሀገሮችን ጥቅም የሚያስጠብቅ መልኩ ሊሻሻል ይገባል የሚለው ድምፅ ጎልቶ የወጣበት ስብሰባ ነው ማለት ይቻላል። የኢትዮጵያም የልዑካን ቡድን በክቡር ሚኒስትራችን በመመራት ኢትዮጵያ እንደሚታወቀው ጠንካራ የመልቲላተራል ዲፕሎማሲ የምታራምድ ሀገር ነች። ስለዚህ አሁን ያለው የዓለም አቀፋዊ ሁኔታ መፍትሄ ሊሆን የሚችለው በትብብር ላይ በመከባበር መሰረተ የባለብዙ ወገን ዲፕሎማሲና ምክክር ነው በሚል በሚኒስትሩ በኩል ሀገራችን አጠናክራ አስደምጣለች። ይሄውም ብቻ ሳይሆን የአፍሪካ መሆኑ የሚታወቅ በመሆኑ የሀገራችንን ብቻ ሳይሆን የአፍሪካን የጋራ አቋምም እንደተለመደው ያንጸባረቅንበት የብሪክስ መድረክ ነበር ማለት ይቻላል። በጣም ነው የማመሰግነው አምባሳደር ልዑል ሰገድ ታደሰ በብራዚል የኢትዮጵያ አምባሳደር ለሰጡን ማብራሪያ እጅግ አመሰግናለሁ።